እንዴት ነሽ? ደህና ነሽ? ሰላም ሰላም ቆይ ታሪፍ ነው። ቆንጆ ነው። ወደሽ አድርጓል። ልጃችን አድርጓል። ይቅርታ ልጃችን አድርጓል። ደህና ነሽ? ቆየሽ ሰላም ነው? ይቅርታ ምንም አላልኩም። ዛሬ ቀጠርኩሽ ቦታ ምን ልበል? ምን አስበህ ነው እዚህ ጋር? አይ እስከ ምንም ትውስጥ የለብሽም። ለስኪ ወደዚህ ለዚህ ጋር ምን ትለኛለህ? እዚህ ጋር ትውስጥ የለሽም። ይሄ ቦታ ላይ ስንቅ ቆመሽበታል። እሱን ተወና አሁን ለምን እንደፈለከኝ ንገረኝ። አይ መተሽ ዝም አልሽ ብዬ ነው እዚህ ቦታ ስጠራሽ፣ ቅድምም ሳወራሽ በስልክ ዝም ነው ያልሽው እና ግራ ገባኝ። ለዛ ነው አይ ጥያቄው ነውብኛል። በእርግጥ ለምን እዚህ ጋር እንደቀጠርከኝ አላውቅም። ለምንድን ነው የቀጠርከኝ? ከአንድ ዓመት በፊት እስኪ መለስ በይና አስቢያቸው እነዛን ጊዜያቶች። ከዛም ባለፈ የዛሬ ዓመት አንቺም እንደዚህ አልነበርሽ፣ ምንም እንደዚህ አልነበርኩም። አሁን እንዳለሁት ማለት ነው አይደለ? ብዙ ለውጦች አሉ ህይወታችንም ላይ ራሳችንም ላይ ብዙ የተቀየሩ ነገሮች አሉ ብዬ አስባለሁ። ባልሳሳት ማለት ነው። ሳሳት አረ አንቺም ወደሽ አድርጎ መጣሽ፣ እኔም ትንሽ ወፈሬ መጣሁ እዚህ ቦታ ላይ በደግ አሪፍ ነው። አይ ጥሩ። እኔ የኔ ለውጥ ይሻላል ካንተስ። ያው የኔ ውፍረት ቁም ነገር ያለው ውፍረት ነው። ከዛ ነው አንተ ዝም ብሎ ነው ብትወፍርም ባትወፍርም ምንም ማሰራ ያደርግም። እኔ ግን በወፍርም ብከሳም ለአንድ ለቁም ነገር ስላለ ኤኒዌይስ ለምንድን ነው የጠራኸኝ? ወደ ቁም ነገር ያው ወደ ቁም ነገሩ ስገባ መጀመሪያ አንቺን ቼክ ማድረግ ግዴታዬ ነው። አንዳንድ እየመጣሁ እንደማይሽ ነገሮች ነበረ። እናም ደግሞ ታዲያ ቦታ ጠፍቶ ነው እዚህ ጋር የጠራኸኝ? ቦታ ጠፍቶ ነው እዚህ ጋር የጠራኸኝ? ምን ችግር አለው? ካፌም ሊኖር ይችላል፣ ምንም ሊኖር ይችላል እኮ። ግን ይሄ ቦታ ወደድኩትና ፈለኩት ዛሬ። ከዛ ጠራሁሽ ማለት ነው። ናፍቀሽኝም ነው የመጣሁት። ብል ማካበድ አይሆንብኝም። ጸጉርሽ ያምራል። አመሰግናለሁ። አመሰግናለሁ። እንተም አምሮብሃል። እኔ እንደምወጣ አውቀሽ ተሰራሽው ወይስ? አይ እኔ ለራሴ ማማር ፈልጌ ነው። ያው አንዳንድ ነገሮችን በርግጥ ላወራሽ የመጣሁት ያው እዚህ ብቻሽ ነሽ እና ደግሞ እኔ ርቄሽ ስታይ ምን አይነት ስሜት እንደተሰማሽ፣ እንደገና ደግሞ በመራራቅ ውስጥ ያሉትን ነገሮች እኔ ጋር የተሰማኝ ስሜት አንቺም ጋር ተሰምቶታል ብዬ አስባለሁ። እና እንደዛ ነገሮች ስለ ያደረግሻቸውን ነገሮች ባውቃቸው ደስ ይለኛል። ይመስለኛል ጊዜሽም ተቃርቧል። ኦልሬዲ ይመስለኛል 1 ሳምንት ወይ 2 ሳምንት ነው አይቀርሽ። ያው ማለት ከእንትኑ ጀምርልህና አሁን ካለኝ ጊዜ ልጀምርልህና ሐኪም እንደሚለው ከሆነ አሁንም የሚጠበቅበት ታይም ነው። ነገር ግን ጊዜ ያለሽ ተብያለሁ። ኦኬ፣ በዚህም ታይም ሊሆን ይችላል። አዎ፣ ኦኬ። ግን ደግሞ ጊዜም አለሽ። ኦልሬዲ ሬዲ ሆኜ የምጠብቅበት ታይም ነው። አሁንም ሊሆን ይችላል፣ ትንሽም ሊቆይ ይችላል በሚለው ማለት ነው። እንደዛ ነው። ከዛ ውጭ ደግሞ ከአንተ ጋር ተለያይቼ ያሳለፍኳቸው ጊዜያቶች ምን ተሰማሽ ካልከኝ፣ አሁን አይደለም እናንተ የተራራቅነው፣ ቆየን ከተራራቅን ረጅም ጊዜ ሆኗል። እኔ ወደዚህ ከመጣሁ በኋላ ያለውን ታይም ብቻ ሳይሆን እዛም እያለሁ ብዙ ጊዜ ሆነን እናንተ መሀል ርቀት ከተፈጠረ እና እዚህ ቦታ ባቀጥነኝ ጥሩ ነበር። ለምን
ምክንያቱም ማወቅ ያለው ምክንያት የለኝም። በቃ እዚህ ጋር ባልገኝ ደስ ይለኝ ነበር። ምክንያቱም በፊት ያሳለፍነው ነገር አለ፣ በፊት ያሳለፍናቸው ሁኔታዎች አሉ እና አሁን ደግሞ እንደዚህ አይነት ሁኔታ እዚህ ጋር መገናኘት ለእኔ ጥሩ አይደለም። ምን አይነት ነገር ነበር እዚህ ቦታ ላይ እንዲቀርብ የምትፈልግ? አሁን ያለንበት ሁኔታ አንተን ያስደስታል? አንተን ያስደስታል? እንደማያስደስተኝማ ደጋግሜ እኮ ነግሬሻለሁ። እሱ እንደማያስደስተኝ ደጋግሜ እኮ ነግሬሻለሁ። ከዛ በፊት እርግጠኛ ነህ? በደምብ አይመስልም። ግን ሁኔታ ምናምን ብዙ ነገሮች አይመስልም። ግን እየመጣሽ ስታስብ ስታዩ የሆነ ነገር ፊል እንድታደርጊ ስለምፈልግ ነው። አንዳንዴ ወደኋላ መለስ ብለን ያሳለፍናቸውን ነገሮች ስናስታውስ ከፊት ለፊት ብዙ መልካም ጊዜዎች፣ ብዙ ነገሮች እንዳሉ እንዲሰማሽ ስለምፈልግ ብቻ ነው ድጋሚ እንድንገናኝ እንትን ያልኩት ማለት ነው። ብቻ ውስጥሽ ላይ የሆነ ነገር እንደሚሰማሽ እርግጠኛ ነኝ። ያው ከክፋት አንጻር ወይንም እንድትረበሽ ያደረኩት ነገር አይደለም። ጀስት እዚህ ቦታ እኔ ኤፍሬም፣ ሙቢ፣ አንቺ አንድ ላይ ብዙ ነገሮችን አሳልፈናል። ከሀይሚ ጋር ፕራንክ ተደራርገንበታል ይመስለኛል። ረጅም ጊዜያችንን እዚህ ነበር የምናሳልፍ የነበረው። ሰፈሩ ደስ ይላልና ውስጥም ጥላ ነው። ሲደብረን ቤት እኔም ኤፍሬምም ልመጣና ቁጭ እንል ነበርና ለዛ ስለምወደው ነው ቪዲዮ የምሰራ የነበረው ማለት ነውና ዛሬ የጠራሁሽ የሆነ እነዛ መልካም ጊዜያቶችን እንድታስቢና እንድታስታውሽ ስለምፈልግ ብቻ ነው እንጂ በሌላ በክፋትም በመጥፎ ነገር ማጠፌ ምንም ያደረኩት ነገር የለም። ሁላችሁም እንድታውቁ ልትረዱ እና አንቺም በእንደዛ ነው መንገድ ተረጂው እንጂ አንቺ ወጥተሽ ለመረበሽ ፈልጌ ያደረኩት ነገር አለ። እሺ ምንም ማለት አልችልም። ማለት ትንሽ ካወራ ውስጥ የመረበሹ ላይቀር ነውና ምንም ማለት አልችልም። እኔ ያሉት ነገሮች አንዳንድ ጊዜ ደግሞ አውርተሻቸው ቢወጡልሽ ከዛ ጥሩ ነገር ይመጣል ብዬ ነው የማስበው። ውስጥሽ ላይ ያለውን ነገር በውስጥሽ ይዘሽው ከሄድሽ ግን ሁሌም እንደተረበሽበት ነው የሚቀረው ያ ነገር ማለት ነው። ስለዚህ አሁንም ቢሆን እኔ ነገርሽ የምፈልገው ነገር ምንም ውስጥሽን እንትን እንዲለው ያለ ነገር አልፈልግም፣ እንድትረበሽም አልፈልግም እና ማውራት የምፈልጊው ነገር ካለሽ ዛሬ የቀጣኩበት ዋነኛ ምክንያት ደስት በቃ ላገኝሽ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ ከዛ ውጪ ምንም እንትን የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት። አንቺ እኔን ማግኘት ባትፈልጊ ራሱ እኔ ግዴታዬ ነው አንቺን ማግኘት ማለት ነው። ባለፈውም ብዬሻለሁ፣ ቢሆን አክል ጊዜ እየመጣሁ ጠይቅሻለሁ፣ ማድረግ ያለብኝ ነገር አድርጋለሁ፣ ወደኋላ አልልም እነዛን ነገሮች ከማድረግ ማለት ነው። ምናልባት አሁን ያለንበት ነገር ተራርቀን ሊሆን ይችላል፣ በመሀላችን ብዙ ክፍተት ኖረው ሊሆን ይችላል። ያው የሰው ልጅ ህይወት ግን ይቀጥላል አይደለ? አንቺም እየኖርሽ ነው፣ እኔም እየኖርኩኝ ነው። በዛ መሀል ግን አንቺም ለራስሽ በምትኖሪ ሰዓት እኔም ለራሴ በምኖር ሰዓት በመሀል ብዙ ነገሮች አፕል እያደረጉ ነው የሚሄዱት። ጀስት እኔ እየተሰማኝ ያለው ስሜት አንቺ ተሰምቶሽ ከሆነ ዛሬ ብትነግሪኝ ደስ ይለኛል በግልጽ። ምናልባት አላውቅም የመሸነፍ ስሜት እንዲሰማሽ አልፈልግም፣ እንደዛ ስልሽ ማለት ነው። ስለዚህ ልታወሪ የምትፈልጊው ነገር ካለ ያንተን ስሜት ባውቀው ግን ደስ ይለኛል። ምን ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ናፍቄክ እርግጠኛ ነኝ ግን አይመስልም። ለማስመሰል ቀላል ነው። እኔ ግን ማስመሰል የሚባለውን ነገሮች ያስታውቅብኛል እና አንቺው ማፍረት ትችያለሽ። እያስመሰልኩም ከሆነ እያስመሰልክ ነው በይ።
አይ የምርህ ነው ካልሽኝ ደግሞ የምርህ ነው በይ። ለምን በዋሽም ማስመሰልም ፊቴ ላይ በደንብ አድርጎ ያስታውቅብኛልና ይህንን ደግሞ በአብረን ባሳለፍናቸው አብረን ባኖርናቸው ጊዜያቶች በደንብ እኔ ላይ ማየት ወይንም መረዳት የምችያቸው ነገሮች አሉ አይደለ? ስለዚህ አሁን ዛሬ እኔን አይተሽ መረዳት ትችያለሽ። እንዴት መጣ ግን? እንዴት መጣ? ያለህበት ሁኔታ ፈቅዶልህ ነው ወደዚህ መጣ? እንዴት አልገባኝም። እንዴት መጣ ማለት? ማለት እኔ እንጃ ነበረብኝም ነው ወይ ነው የሆነ የምታወራው ነገር ምናምን እንግዳ ሆነብኝ ታውቃለህ። እንግዳ ሆነብኝ ስል እንደዚህ አይነት ነገር ላይ ካሳየኝ ቆይተሃልና አሁን ላይ ደግሞ እንደማይ ከሆነ በጣም ኮምፈርት ዞን ላይ ነኝ። የሆነ ከመቻቸ ሁኔታ ውስጥ እንዳለ ነው እያሳየኸን ያለው ለሁላችንም ቢሆንና እንደዚህ ስትሪንግ አልጠበቅኩም። ለዛ ነው እርግጠኛ ቆይ ያው የተመቻቸ ኑሮ ላይ እንደሆንኩኝ እንዳልሆንኩኝ ራሴው በራሴ እንትን ብላ ይሻላል። የሰው ልጅ የሚያየውን ብቻ ነው ሊፈርድ የሚችለውና ይመስለኛል አንቺ ያየሽውን ነው እየተናገርሽ ያለሽው። ስለዚህ እኔ ምቾት ላይም ልሆን አልሆንም ያው እኔና ፈጣሪ ነው የምናውቀው። ከዛ ውጭ ማንም ሊያውቅ አይችልም አይደለ? ስለዚህ ምቾት ላይ ነህ ማለት አትችይም። ታዲያ ይሄንን እንድረዳ ከፈለክ ለምንድን ነው ማለት የማይሆን ነገሮችን እኔ እንዳይምታደርገው ሲል ጀስት ይገባሃል አይደል? አንዳንድ ጊዜ ምን አለ መሰለሽ ኃላፊነት ኖሮብሽ ያውቃል? በደንብ አለብኝ እንጂ ኖሮብሽ ያውቃል ሳይሆን አለብኝ። እኔ ደግሞ ከዚህ በላይ ብዙ ኃላፊነት ያለብኝ ሰው ነኝ። ይሄንን ደግሞ ለአንቺ መንገር አይጠበቅብኝም። እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያ ላይ። ስለዚህ ለእነዛ ሰዎች ደግሞ እየሰራሁኝ ጤነኛ ሆኜ ራሴን እየተንከባከብኩኝ ልኖርላቸው ይገባል። ገባሽ? ያንን ነገር አስበሽ መረዳት ከቻልሽ እንግዲህ እኔን ትረጅኛለሽ ብዬ አስባለሁ። ምናልባት ጥቂት ሰዎች ናቸው እኔን ሊረዱኝ የሚችሉት ማለት ነው። አንድ ጠይቄ በዙሪያ ያሉት ሰዎች ከኔና ከልጅ ይበልጣሉ? እኔን ከሌሎች ጋር ኮምፔር እንድታደርገኝ አልፈልግም። ነው ራስሽ ነሽ ኮምፔር እያደረግሽ ያለሽ እንጂ ነው አይደለም። ምናልባት አንተ ያልከኝ እኮ እንደዛ ነው። እንደዛ አይደለም። እኔ ለአንቺ የምሰጥሽ ቦታ ይለያል፣ ለሌሎች የምሰጣቸው ቦታዎች ይለያሉ። ገባሽ? እኔ አንቺን የምሰጥበት ክብር ይለያል፣ ለሌሎች የምሰጥበት ክብር ይለያል። አለቀ በቃ እንጂ አንቺ እነሱ በልጠው ምናምን ነገር አይደለም። እሺ ይሄንን ነገር ጊዜው ባያልፍ ልታሳየኝ ጥሩ ነበር። መጀመሪያ ማለት በብዙ መንገድ ይሄንን ነገር ለማየት ፍላጎት ኖረኝ ያጣሁበት በጣም ብዙ መንገዶች አሉ። አሁን ባወራው ምን ፋይዳ አይኖረውም። ምን አለ መሰለሽ የሚሆኑት የምታያቸው ነገሮች በሙሉ መሆን ስላለባቸው ነው እየሆነ ያሉት ግዴታ ስለሆነ። ገባሽ? ግዴታ ስለሆነ ምናልባት አሁን በዚህ ሚዲያ ፊት ስላለን ሁለታችንም መናገር ማንፈልጋቸው ነገሮች መናገር አልፈልግም። እውነት ግዴታ ስለሆነ ነው። እሺ ለማንኛውም እንደተመቸሽ አንቺ እንዳሰብሽ እንደተረዳሽ ሁሉም ሰው የሚረዳበት አንግል የተለያየ ነው እና አንዳንዴ ለመኖር ብለሽ የምታደርጊያቸው ነገሮች አሉ። አንድ ነገር ቆይ አይደለም ልጠይቅሽ፣ ጥያቄ ሳይሆን ለመኖር ብለሽ የምታደርጊያቸው ነገሮች አሉ ህይወትሽ ላይ ከሌሉ ይሄንን ስሜት አታውቂውም። ካሉ ግን በደንብ አድርገሽ ትረጂኛለሽ እና እሺ እኔ ለማንኛውም ለምንለፈው አሁን ስለሱ ላወራሽ ምናምን አይደለም፣ ጀስት ስላገኘሁሽ ደስ ብሎኛል። ለምን ጥያቄው ተተውኛለህ? አይ ምናልባት እንደዚህ የተጠያየቅን ምናምን ከሆነ ብዙ ነገሮችን የዚህን ታይም ያለንበትን ነገር እያበላሸን ነው የምንሄደውና ከቻልሽ ነገሮችን በመልካም ለመረዳት ሞክሪ። ካልቻልሽ እንደዚህ ችግር የለውም።
ጀስት ዛሬ ላገኝሽ ፈልጌ ነበር፣ አግኝቼሻለሁ። ደስ ብሎኛል። አምሮብሽ ስላየሁሽም ደስ ብሎኛል። እና ፈጣሪ ካለ አምሮብኛል፣ አምሮብሻል እና እንደዚህ አንተም ግን አምሮብሃል። ይመስክራለሁ። እንደዚህ አንዳንዴ ጊዜ ሲኖረኝ እየመጣሁ እጠይቅሻለሁ። እኔማ ወቅቱ የደረሰ መስሎኝ እዚሁ አብሬሽ ልሆን ነበር የመጣሁት። ያው ማይታወቅ ከሆነ ግን ነገሮች ትንሽ ይከብዳሉ፣ በምን አይነት መንገድ መሄድ እንዳለብኝ ማለት ነውና ከእግዚአብሔር ከአንቺ ጋር በሰላም ሁሉ ነገሮችን ይገላግልሽ። ያው የምሬን ስነግራችሁ ማታ ህልም አይቻለሁኝና እግዚአብሔር ያየሁትን ህልም እውን ያድርገው። በሰላም ወልዳ ጌታን የምሬን ነው የምነግራችሁና ልጄን ጋሽዬ ፋዘር ማለት ነው በእጁ ይዞት ነበረ ያኔ የደረስኩት ማለት ነውና በሰላም ወልዳ ምናምን ነገር የኔን ልጅ ጋሽዬ ይዞ ነበር በህልሜ ያየሁት ማታና ለዛ ክብር ያውቃል። ይሄ ነው ልል የምችለው። እና ራስሽን ጠብቂኝ፣ ያስፈልግሽ ነገር ካለ ጠይቂኝ፣ ተጎንሽ ነኝ። የትኛውም ነገር የማያስፈልግሽ ነገር በሙሉ ማለት ነው። ሌላ ምናልባት ልታወሪ የምትፈልጊው ነገር ካለ ልጠይቂ የምትፈልጊው ነገር ካለ ጠይቂኝና ፈቃደኛ ከሆንሽ እሸኝሻለሁኝ፣ ፈቃደኛ ከሆንሽ ደግሞ እዚሁ ጋር እንለያያለን ማለት ነው። በቃ ችግር የለውም። እኔ እሄዳለሁኝ። ምናልባት እንደነገርኩህ ከዚህም በፊት ቃል ስለገባሁልህ ያው በወልድበትን ጊዜ እርግጠኛ ለመሆን ፍላጎቱ ካለክ ወይም እዚህ የምትችል ከሆነ አብረን ቼክ ማድረግ እንችላለን። ከዛ ውጭ ምንም ልልካች ብሄድ ይሻለኛል። ቤታችንም አካባቢ ስለሆነ ቅርብ ስለሆነ ወክ ባረግ እንደውም ለእኔ አሪፍ ስለሆነ ልሂድ። ችግር የለውም። መኪናው እዚህ ሆኖ እኔ አብረን ወክ እንችላለን። ብሄድ ይሻለኛል። ትሄጃለሽ? ኦኬ፣ ሄደ ፍላጎትሽ ከሆነ ትችያለሽ እና ሞር ደግሞ እናወራለን። መልካም ጊዜ ይሁንልሽ። ኤኒ ታይም መጠየቅ የምትፈልጊው ነገር ካለሽ ጠይቂ። እሺ፣ ደውልልኝ። መቼም አውቃለሁ ሐዘን ትካዜው አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ አጓጉል አርገኝ አሰነካክላኝ ሄዳለች ብዬ አልኮንንሽም ብዙ ሞክረሽ ችለሽ ነበር አልሆንሽ እሺ ለማንኛውም ፋሚሊዎቼ ስላገኘኋት ደስ ብሎኛል። ጀስት እኔ ያለፉት ነገሮች ለማስታወስ ምናምን ነገር ሳይሆን ምናልባት አሁንም እንድትረዱት የምፈልገው ነገር አንዳንዴ ጥሩ ትዝታዎች ጥሩ ናቸውና ያንንም ነገር በማሰብ ነው ዛሬ የጠራኋት ፋሚሊዎቼ እና ይህንን ቪዲዮም እናንተም ከመጨረሻው ስላያችሁት ከልብ አመሰግናለሁ። ሙስሊም የሆናችሁ ዱዓ እያደረጋችሁ፣ ክርስቲያን የሆናችሁ ደግሞ ጸሎት እያደረጋችሁ ያየሁት ህልም እውን እንዲሆን ሁላችሁ ከጎኔ የሆኑ በጸሎታችሁ እና እግዚአብሔር በሰላም ነገሮችን የእሷንም ነገር ይስታ። ብቻ ደስ ብሎኛል ዛሬ እውነቱን ስነግራችሁ ደስም ብሎኛል። ወደ ኋላ መለስ ብዬ ሳስብ ደግሞ ነገሮች ትንሽ ውስጥ ይረብሸውታል። እግዚአብሔር ይመስገን ብቻ በዛ ማለት እግዚአብሔር ይመስገን ጥሩ ነው። አንዳንዴ ለመልካም ነው፣ ሁሉ ነገሮች ለበጎ ነው። እዚህ ቦታ መምጣቴ ለበጎ ነው። ዛሬ እዚህ መሆኔ ለበጎ ነው። እናንተንም ዛሬ ይሄንን ቦታ ማሳየቴ ለበጎ ነውና አመሰግናለሁ። መልካም ጊዜ ይሁንላችሁ። በሌላ በቀጣይ ቪዲዮ እንገናኛለን።